ኃይል ከሰሜን አማራ ቀጠና በላይ ዘለቀ እዝ ራስ አሞራው ወምነ 3ኛ ኮር ነው ምክትል ሰብሳቢ ወርቁ ሙሉ ነኝ። በጥቅሉ ማስተላለፍ የፈለኩት መልእክት አማራ ሆናችሁ ወደ አገዛዙ ሰራዊት የተቀላቀላችሁና በአገዛዙ ስርዓት ውስጥ ያላችሁ አድማ ብተና፣ ሰላም አስከባሪ ወይም መከላከያ የሚባለውን ኃይል ተቀላቅላችሁ ሳታስቡበት ታፍሳችሁ ለገባችሁ ወጣቶች ነው። እናንተ ወጣቶች ብትኖሩልን ለኛ ተጠቅሙናላችሁ፣ ነገ ላይ ለቤተሰብም ተጠቅማላችሁ። ሳታምኑበት ይሄን ያገዛዘ ሰራዊት ተቀላቅላችሁ ግን የአማራን ህዝብ እንጎዳለን ከሚል ኃይል ጋር ተሰልፋችሁ አሁንም በየቦታው ደፋ ቀና እያላችሁ እየሞታችሁ እየቀራችሁ ነው። ምትሞቱት ሞት የውርደት ሞት፣ ምትሞቱት ለአብይ ብቻ እንደሆነ፣ ምትሞቱት ለኢትዮጵያ እንዳልሆነና ምትሞቱት ለነጁላ ምትሞቱት ለነሽመልስ አብዲሳና ለሌሎቹ እንደሆነ ለኦሮሞማው ቡድን እንደሆነ ወቁልን። ከዛ ውጪ ግን በጥቅሉ በዚህ ቀጠና መውጣት ለምትፈልጉ የዚህ ያገዛዙ ሰራዊት ተቀላቅላችሁ ለምትኖሩ በሙሉ አድማ ብተናም፣ ሰላም አስከባሪም፣ ፖሊስም ሌሎችም ካድሬውም ጨምሮ መውጣት ለሚፈልግ ስልክ ቁጥር እናስቀምጣለን። ስልክ ቁጥር 0907 91 30 23 የሚል ስልክ፣ በዚህ ስልክ ቴክስት ጽፋችሁ በቀጥታ ያላችሁበት ቦታ ድረስ መጠን እንደምንቀበላችሁ ተቀብለን ደግሞ የመሳሪያውን ዋጋ ሂሳቡን ከፍለን መታወቂያ ሰርተን ወደ ቤተሰብ እንደምንሸኛችሁ እርግጠኛ ሆነን ነው የምንነግራችሁ። እዚህ በፊት የገቡ ልጆች አሉ። እዚህ በፊት ከፈለጋችሁ ስልክ እናስቀምጣለን፣ ደውላችሁ መጠየቅ ትችላላችሁ። ዛሬ አዳማ ላይ፣ ዛሬ ወላይታ ሶዶ፣ ሌላ አካባቢ የገቡ የደቡብ ልጆችና የኦሮሚያ ልጆች አሉ። ከኛ ግን ወደኛ ሲመጡ ስናይፐር ይዘው የመጡ አሉ፣ ብሬን ይዘው የመጡ አሉ፣ ክላሽም ይዘው የመጡ አሉ። ሂሳባቸው ተሰጧቸው ቀጥታ ከቤተሰቦቻቸው ደርሰው አሁን እየተደዋወልንና ሌላ ጓደኛም እያስወጡልን ያለና በጥቅሉ በሰሜን ጎንደር ዞን ቀጠና ለምትኖሩና 68ኛ 34ኛ 51ኛ ሌላ የሚባል ክፍለ ጦር አለ። በጥቅሉ በዚህ ውስጥ ለምትገኙ ውድ አማራውያንና ኦሮሞም ቢሆን ወዶበትና አምኖበት አልመጣም። ሞትን ምርጫ አድርጎ አልመጣም። እኛ አማራ ፋኖች ሞትን ምርጫ ያደረግነውና መስዋዕትነትም ለመክፈል ዝግጁ የሆን ነው ግፍና በደሉ ስለበዛብን ነው። አማራ ሆኖ ሞት ስለተፈረደበት ነው። አማራ በመሆኑ ብቻ ትጥቅ ትፈታለህ ተብሎ ልዩ ኃይሉን አፍርሶ የፋኖን ትጥቅ ካላስፈታው አላድርም ብሎ የሚል የብልጽግና ስርዓት ነው ያጋጠመንና ተገደን ነው ወደ ትግል የገባ ነው። እኛ ያለነው ምንታገል ያለ ትግል የህልውና ትግል ነው። የመኖር ያለ መኖር ትግል ነው። ባንታገልም እንሞታለን፣ ከታገልን ግን እንተርፋለን፣ ካልታገልን እንጠፋለን ብለን ስለምናምን ነው። እናንተ ግን ይሄን ያገዛዝ ስርዓት አሁንም ቢሆን ተቀላቅላችሁ ዋጋ አልባ እንዳትቀሩ። አምና ወገድ የሚባል አካባቢ ታውቁት እንደው በሰሜን ጎንደር ዞን ደባርቅ ወረዳ ጥራይና ንዑስ ወረዳ ወገድ ጎጥ ይኸው እዚህ ማዶ ነው። ወገድ ከ1500 በላይ የጠላት ያገዛዙ ኃይል ገብቶ ብሬን ስናይፐሩን ይዞ ገደል ነው የሄደ። የተዋጋን የለም። በጣም ብዛት ከ1000 በላይ ተደምስሶ 220 ምርኮኛ ይዘን ነበር። ያን ምርኮኛ በሙሉ ግን ለቀነው በየቤቱ እንዲገባን ያደረግነና አሁንም ቢሆን በአስቀመጥኩት ስልክ ቴክስት መጻፍ፣ ወገኖቻችን ደግሞ በየከተማው በጠላ ቤቱም ይሁን በሌላ አካባቢ በመዝናኛ ቦታ ሊሆን ይችላል፣ አልፋችሁ በኬላም ሊሆን ይችላል፣ የምታገኙትኝ ስልክ ያጣውን ወደ ፋኖ መቀላቀል የፈለገውን በሙሉ ግንዛቤ ፈጥራችሁ እንድታዋጡልን ስል ከወዲሁን መልእክቴን አስተላልፋለሁ። ስላዳመጣችሁኝ አመሰግናለሁ።